ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ጋር ሁሉ አማን ነው። ክብር ለድንግል ማርያም ልጅ ይሁን። የኑ ነኝ ከቤይሩት ሊባኖስ። እንግዲህ ዛሬ በጥሩ መረጃ ነው ይዤላችሁ የመጣሁትኝ። ብዙ ልጆች አዲስ መረጃ ቤይሩት ሊባኖስ ላይ ወጥቷል እና ያንን መረጃ ደግሞ ለማግኘት አልቻላችሁም። ብዙ ልጆች በውስጥ በኩል ጠይቃችሁኛል። ዛሬ ይዤላችሁ መጥቻለሁ። ከእውነተኛ ሰው ነው ይዤላችሁ የመጣሁትኝ ማለት ነው። ይህን መረጃ አሁን እለቅላችኋለሁ። ይገባዋል፣ ይጠቅማል የምትሉትኝ ጓደኞቻችሁ፣ ዘመዶቻችሁ፣ ወዳጆቻችሁ የምታውቋቸው ወረቀት ላይ የሌላቸው ልጆች ላኩላቸው። ትክክለኛ መረጃ ስለሆነ ማለት ነው። ይህንን መረጃ በመስማት እነዛ ልጆች ደግሞ እንዲጠቀሙ አድርጓቸው እና እናንተ ደግሞ እኔ የምፈልገው ሰብስክራይብ በማድረግ ላይክ በማድረግ ተባበሩኝ። ከስር ኮሜንት ጻፉበትኝ። አሁን የምለቅላችሁን ቪዲዮ ተከታተሉትና ለሚገባቸው ልጆች ላኩላቸው። ይሄ ድል እንዳያመልጣቸው ለማለት ያህል ነው። የኑ ነኝ ከቤይሩት ሊባኖስ። ተከታተሉኝ። ሰላም እግዚአብሔር ከእናንተ ጋር ይሁን ወገኖች፣ እንደምን አላችሁ? ሰላም ናችሁ ወይ? ሁሉ ሰላም እግዚአብሔር ይመስገን። አንዳንድ ሀሳቦች እንግዲህ ሰሞኑ እየተላለፈ ይገኛል። በዚህ በምህረት አዋጅ በሚል ያው እናንተ በሉት እንጂ ምህረት የሚባል ነገር እስካሁን አልሰማንም። የምህረት አዋጅ ማለት እንግዲህ ሲወጣ ሰው የሚተውለት ነገር አለ ማለት ነው። ማሪ አለ፣ የሚማር አካል አለ ማለት ነው። ነገር ግን ይሄ አይደለም። ይሄ አሁን የወጣው ሰሞኑ እያየን ያለነው ነገር ትዕዛዝ ነው። አሰሩ ነው፣ ኢቃማችሁን አሰሩ ነው እንጂ የሚለው ምህረት የሚባል ነገር አይደለም። ምናልባት ምህረትን የሚያካትት ሀሳቦች ናቸው ብዬ አላምንም። ስለዚህ ለህብረተሰባችን በሚዲያ ላይ የምናስተላልፋቸው ነገሮች በልኩና በአግባቡ ቢነገረው ነው የተሻለ ነው ብዬ የማስበው። አንዳንድ ልጆች በመጀመሪያ ደረጃ መረጃ የምሰጡ አካላት፣ በግል የምሰጡ ወንድሞች በመጀመሪያ አክብሮቴን ገልጽላችኋለሁ። በመቀጠል ግን በልኩ አውቋችሁ ገብቷችሁ ተረድታችሁ፣ እንዲያውም ስትናገሩ አንዳንዶቻችሁ በጣም በሚገርም ሁኔታ ምህረት ላይ እርግጠኛ ከመሆናቸው የተነሳ በቃ ልጆቹ ኢቃማ ሁሉ አውጥተው በቃ መሳፈር ጀምረዋል። በቃ በእናንተ ንግግር ማለት ነው። እና በልክ ነው መሆን ያለበት። ትክክል አይደለም እየሆነ ያለው ነገር ማለት ነው። ምናልባት ነገ ያው እንግዲህ እውነቱን ሲያውቁት ሰዎች ስለሚታዘቧችሁ ለነገ ላትደመጡ ስለምትችሉ በልኩ መነገር አለበት ብዬ አምናለሁ። ስለዚህ አሁን ያለው የምህረት አዋጅ ሳይሆን እንግዲህ ትዕዛዝ ነው። ከትዕዛዙ ጋር ምንድን ነው ያለው፣ ለእኛ የሚጠቅመን ምንድን ነው የሚለውን ነገር እንግዲህ አሁን እንደተባለው በቆንስላው በኩል የሚገለጹ ነገሮች ይኖራሉ። በዚህ ውስጥ ደግሞ የተለያዩ ነገሮች አሉ። ምህረት ከተባለ ለምሳሌ ቀራማ አለ። በተለያየ በክስ ሁኔታ ላይ ያሉ ልጆች አሉ። በጣም ብዙ ዘርፈ ብዙ ችግር ነው ያለው እና እነዚህ ነገሮች ዝርዝር የሚያስፈልጋቸው ናቸው። ዝርዝር በሌለበት ሁኔታ ላይ ምህረት ምናምን ነገር ብሎ ማውራቱ ተገቢ ነው ብዬ አላምንም። ስለዚህ እንግዲህ በዚህ ጉዳይ ላይ ተወካይ ስላለ አግባብ የሆነ መልስ ይሰጥበታል ብዬ አስባለሁ። ምናልባት ሰኞና ማክሰኞ የሚወጡ ሀሳቦች ይኖራሉ። እነዚህ ጉዳይ ላይ ደግሞ ምናልባት ሙሉ ለሙሉ ለህብረተሰቡ ሊያዳርስ የማይችል ነገሮችም ከወጡ ደግሞ እንደ ኮሚኒቲ ስራ እንዲሰራበት፣ እንደ ቆንጽላ ተወካይ ደግሞ እነሱም የራሳቸውን ስራ እንዲሰሩ ማድረግ ነው እና ልጆችን በዚህ ደረጃ ማጓጓት አግባብ ነው ብዬ አላስብም። ተገቢ አይደለም። አንዳንዶቻችሁ የምትናገሩት በጣም ነው የሚከብደው። በጣም ይሄ ለሌለው ሰው በጣም ፔኑ ከባድ ነው። ምክንያቱም በተለያየ ሁኔታ ቁጭ ያሉ ልጆች አሉ፣ እናት አባታቸው ተረድተው ቤተሰቦቻቸው የሞቱባቸው፣ በቃ ከዚህ አንጻር የፈለገው ያለው ነገር ሁሉ አውጥቼ ብቻ ሊድ የሚሉ ልጆች አሉ እና እነዚህ ልጆች ላይሆንላቸው የሚችልበት ሁኔታ ሆኖ በዚህ ደረጃ ከተናገርናቸው ትንሽ ስሜት መጉዳት ስለሚሆን ስንናገር በልክ በአግባቡ በምንድን ነው ሰው በሚገባው ደረጃ መንገሩ ነው ትክክል ነው የሚሆነው እና ሌላ የሚወጡ ነገሮችም ካሉ ከነ ዝርዝራቸው ቢነገራቸው ጥሩ ነው ብዬ ነው የማስበው። ይህንን አስባለሁ። ወጪያቸው ሁሉ ጠቅላላውን እንደዚህ ይሰራ ሲባል እንኳን ነገ የሚሰራበት ሁኔታ ካለ እንኳን በአግባቡ ሊነገራቸው ይገባል። ለዚህ ደግሞ ተጣድፋችሁ ተቻኩላችሁ ደግሞ መናገራችሁ ደግሞ ለስህተት ይዳረጋችኋልና በአግባቡ እንነጋገር። ሰኞና ማክሰኞ ነገሮችን እናያለን። ከወዲሁ ግን ነገሮችን ከተረዳሁኝ በአግባቡ ለማስቀመጥ እሞክራለሁ።
ዝም ያልኩት በቃ እርግጠኛ መሆን የቻልኩበት ነገር ስለሌለ ነው። እንደ እግዚአብሔር ፍቃድ እንገናኛለን። መልካም ቀን ይሁንላችሁ።